ኖራችሁ ኮንፊደንስ ኖራችሁ ከ5 ቀን በኋላ ድንገተኛ ክፍሉ ለማህበረሰቡ ስለምናዝን ብቻ ነው እየሰራን ያለነው። ማወላጃን ጨምሮ አይሲዩ እና ድንገተኛ ሊሰራ ይችላል። ከዛ ውጭ ግን ሁላችሁም ፕሊዝ ኮንፊደንስ ይኖራችሁ። ጤና ባለሙያዎች ባለመኖራችን ነው እንደዚህ ዝቅ ብለን የኖርነው። ሐኪም እንደ ሐኪም ክብር ሳያገኝ ነው የኖረው። እኛ ግን አትሊስት ባከብሩን እንኳን ተገቢውን ነገር እስኪ ያርጉልን። እንደሌላው እውነቴን ነው የምላችሁ እኛ በዚህ ሳምንት በምስራቅ አፍሪካ ደረጃ ድሃ ከሚባሉት ሀገሮች አጣርተናል። ድሃ ከሚባሉት የኛ ሐኪም ጤና ባለሙያ እኮ አይደለም። የኛ ሐኪሞች የሚከፈላቸው ከቤት ሰራተኛ በታች ነው። ኬንያ ብትሄዱ $120 በታች የኬንያ የቤት ሰራተኛ ላምረኛ ይከፈለው። እኛ ግን እንደዛ እንሁን እያልን እኮ አይደለም። ገና አትሊስት አይረበና ያለው መራብ የለብንም ነው ያለው። ለማወዳደር አይደለም ከሌሎች ባለሙያዎች ጋር ዳኞችም እኛን ይደግፉናል። ለምን ነው እንደዚህ የሚከፈላቸው እያሉ ጠበቃዎችም፣ የቴሌ ባለሙያዎችም፣ ሌሎችም የባንክ ሰራተኞችም እና ምንድነው የሚጠይቁን እኛን መልስ አገሪቱ ብር የላትም። ታዲያ ሌሎች የት ተገንቶ ነው የሚከፈላቸው? ለዳኛው የሚከፈለው የት ተገንቶ ነው? ለቴሌ ሰራተኛው ለባንክ ሰራተኛው የሚከፈለው የት ተገንቶ ነው? ብር ከሌለ ነው ወይስ ለኛ ብቻ ነው ብር የሌለ? ስለዚህ ይሄ መልስ ሊሆን አይገባም። ሊያከብሩን ይገባል። ለመከበር ደግሞ እኛ ሁሌም ቢሆን አንድ መነሳት መቻል አለብን ማለት ነው። አንድነት ላይ የሚለውን ነገር